ቲክቶክ ከጀመርኩ ገና 4 ወር እንኳን ይሞላኝ ባይሆንም ግን በወር ውስጥ ከ10 ሚሊዮን በሁለት ውስጥ ደግሞ እስከ 18 ሚሊዮን እይታዎች የሚያገኙ ኮንቴንቶችን ክሬት እያደረኩ እገኛለሁና ለምን ሚስጥሮቹን ለእናንተ ማላካፍላችሁም ብዬ ነው። በዚህኛው አካውንት ብቻ ሳይሆን የውጭ ተመልካቾች በሚያዩቸው እንግሊዘኛ ኮንቴንቶችን መለቀበት አካውንትም ላይ ሚሊዮን ተመልካቾች የሚያገኙት ኮንቴንቶችን እለቃለሁና እነዚህ ሚስጥሮች ምንድናቸው የሚለውን ለምን ለእናንተ ተመልካቾች ያላካፍላችሁም ብዬ ነው። ቲክቶክ ደስ የሚለውና ከሌሎቹ አፖች ለየት የሚያደርገው ነገር በእያንዳንዱ ሰከንድ ሚሊዮኖች ስክሮል እያደረጉ ነው። ይሄም ማለት በእያንዳንዱ ሰከንዶች የናንተ ኮንቴንት ሚሊዮኖች ጋር የመድረስ ኦፖርቹኒቲ አለው ማለት ነው። ይሄ እድል ክፍት ሆኖ ባለበት ሰዓት ቪዲዮአችሁ ቫይራል ማሄድ ከሆነ እናንተ የሆነ ስህተት እየሰራችሁ እንደሆነ ግልጽ ነው። ዛሬ ሁላችሁም ቪዲዮአችሁን ቫይራል እንዲሄድ ማድረግ የምትችሉበትን አሰራር እንዳለ ብትንትና አድርጌ ላሳያችሁ ነው። እሺ አሰራሩን ካሳየን በኋላ ግን እኮ የምንለቀው ሐሳብ ወይም የቪዲዮ የኮንቴንት አይዲያ የለንም ለምትሉ ደግሞ የኮንቴንት ቡፌ ነው ማቀርብላችሁ። አንዴ ብቻ ጀምራችሁ የምታቆሙት በአጭር ጊዜ የሚያልቅ ሲሆን ቋሚ ኮንቴንት ክሬተር አድርጓችሁ ሁሌም በቋሚነት የምትሰሩት ኢንፋክት ፕሮፌሽናችሁ እንኳን ሊሆን የሚችል የማያልቁ የሐሳብ አይነቶችን ነው ማሳያችሁ። ከዛ በኋላ አረግ ያለባችሁን እያንዳንዱን ጥንቃቄዎችና የቲክቶክ አልጎሪዝም እንዴት እንደሚሰራ ከኔ ቪዲዮዎች ሪዛልት ጋር እያስተያየን የትኛው ምን እንደሆነ የትኛው ለምን ይሄን ውጤት እንዳመጣ እያሳየኋችሁ። ብዙዎቻችሁ ለምሳሌ ላይክ ማግኘት ቫይራል እንዲሄድ የሚረዳ ይመስላችኋል። ግን ላይክ ማግኘት ለቲክቶካችሁ የሚሰጠው ፖይንት የመጨረሻው ፖይንት ነው። ማለትም ምንም ጥቅም የለውም ቫይራል ለመሄድ። በእነዚህ ነጥቦች ላይ ከቪዲዮ ሐሳብ እስከ ኤዲቲንግ ድረስ ማድረግ ስላለባችሁ ጥንቃቄዎች እንዴት ፖስት ማድረግ እንዳለባችሁና ኢንፋክት ቪዲዮአችሁን ለቃችሁ ቫይራል ካልሄደ እንዴት ያን ዳሜጅ ኮንትሮል ማድረግ እንደምትችሉና ቫይራል እንዴት ማድረግ እንደምትችሉ ሁሉንም ነገር ብትንትና አድርጌ ላስረዳችሁ ነው። ቲክቶክ ቪዲዮ የሚለቅ ሰው በሙሉ ሊያው የሚገባ ቪዲዮ ነው ብዬ አምናለሁ። ይሄ ቪዲዮ እርግጠኛ ነኝ ብዙ አዳዲስ ኮንቴንት ክሬተሮችን እንደሚፈጥር። እንጀምር። እንግዲህ ይሄ ኮንቴንት ክሬተር መሆን ቀላል በሆነበት ዘመንና ሁሉም ኮንቴንት ክሬተር በሆነበት ዘመን ኢንፋክት ክርስቲያኖ ሮናልዶ ራሱ ሳይቀር ዩቲዩብ በከፈተበት ዘመን ኮንቴንት ክሬተር መሆን እየፈለጋችሁ ነገር ግን የምትሰሩት ሐሳብ የጠፋችሁ ወይም ደግሞ የምትሰሩበት መንገድ የጠፋችሁ ሰዎች እንግዲህ ዛሬ ሁሉንም ነገር እንቀይረዋለን ብዬ አስባለሁ። እንግዲህ የምትሰሩት ነገር ምን ላይ ነው ዲፔንድ መሆን ያለበት የሚለውን ነገር መጀመሪያ እናወራ። ሐሳብ ልስጣችሁ፣ የቪዲዮ ሐሳብ ማለት ነው። የኔ ቪዲዮዎች አይታችኋቸው ከሆነ አዲስ አበባ በዚህ ጉዳይ ላይ ነው የሚያወራው ስለዚህ ነው የሚሰራው ነገር የምትሉት ነገር የለም። የተለያዩ ሐሳቦች ነው የማወራውና አንድ ከዛ ላይ ሐሳብ መውሰድ ትችላላችሁ። ነገር ግን ኢንተረስታችሁ ላይ ዲፔንድ ሆናችሁ ብታወሩ እመክራለሁ። ማለትም ለምሳሌ ኳስ የምትወዱ ከሆነ ስለ ኳስ፣ የፋሽን ዲዛይን የሚመቻችሁ ከሆነ ስለ ፋሽን እንዴት እንደምታወሩ አስረዳችኋለሁ። ግን እንደ ሐሳብ አሁን ለምሳሌ ፊልም የምትወዱ ከሆነ ፊልሙን ዝም ብላችሁ ማየት የለባችሁም። ከዛ ፊልም የሆነ ኮንቴንት ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ የሆነ ፊልም የምትወዱ ከሆነና ከወደዳችሁ መታችሁ ስለዛ ፊልም ያስገርማችሁ ፋክቶች፣ ያ ፊልም ምን አይነት ሐሳቦችን እንደያዘ፣ እነማን እንደተወኑበት፣ ምን አይነት አዳዲስ ነገሮችን ይዞልን እንደመጣ ማውራት ትችላላችሁ። ፊልምን ዝም ብላችሁ ማየት አይጠበቅባችሁም። የፋሽን ዲዛይን የሚመቻችሁ ከሆነ አዳዲስ አለባበሶች የሚመቻችሁ ከሆነ የውጭ አርቲስቶች የለበሷቸውን አዳዲስ ልብሶች እያመጣችሁ በዛ ልብስ ላይ የተለያዩ ትንታኔዎችን መስጠት ትችላላችሁ። ኢንፋክት የጥንት የጠፉ ፋሽኖች ምን እንደሚመስሉ ማውራት ትችላላችሁ። በዛ ጉዳይ ላይ ኮንስታንት የሆነ ኮንቴንትን ክሬት ማድረግ ትችላላችሁ ማለት ነው። ለምሳሌ ደግሞ ኳስ የምትወዱ ከሆነ ኳስ ሰው ቁጭ ብሎ አሁን ስራ ላይ የሚውል ሰው አለ ቁጭ ብሎ ሙሉ ቀን ኳስ ማየት ላይ ይችላል። ስለዛ ኳስ የራሳችሁን ትንታኔ መስጠት ትችላላችሁ። ኳሱ እንዴት እንደነበረ፣ ማን እንዳሸነፈ፣ ማን እንደተቀጣ። እኔ ኳስ አልወድም ግን ማን ቅጣት እንደደረሰበት፣ ማን እንደተጎዳ፣ ማን እንዳገባ፣ እንዴት እንደነበረ ብታቀርቡ በ2 በ3 ደቂቃ በ5 ደቂቃ ብታቀርቡለት ስራ ውሎ የመጣ ሰው ቁጭ ብሎ ሙሉ መረጃ ያገኛል ማለት ነው። ያንን ቪዲዮ ሙሉ ማየት የለበትም። ከጀርባ ያንን ኮንቴንት እያሳያችሁ ያንን ክሬት ማድረግ ትችላላችሁ። 90 ደቂቃ ቁጭ ብላችሁ ያያችሁት ኳስ መዝናኛ ብቻ ሲሆን ለእናንተ ኮንቴንትም ክሬት ያደርግላችኋል። ዛሬ ስታዩት ያላችሁት ፊልም አይታችሁት አዝናንቷችሁ ብቻ አይቀርም፣ ለሌሎችም መረጃ ያደርሳል። እናንተም ኮንቴንት ክሬተር ትሆኑበታላችሁ ማለት ነው። አሁን ቴክኖሎጂ የሚመቻችሁ ከሆነ ስለ ሳይንስ ስለ ቴክኖሎጂ የሚመቻችሁ ከሆነ አዳዲስ ቴክኖሎጂዎች ይወጡትን ጎግል እያደረጋችሁ እያያችሁ ኮንቴንት ክሬተሮችን የሚፈጥሩትን እያያችሁ ያ ቴክኖሎጂ ምን አይነት አዳዲስ ነገሮችን ይዞ እንደመጣ ማውራት ትችላላችሁ። በዛ ጉዳይ ላይ የተለያዩ ሐሳቦችን መስጠት ትችላላችሁ። ምንድነው ኢንተረስታችሁ? ምንድነው የምትወዱት ነገር? ከጓደኞቻችሁ ጋር ብታወሩ ደስ የሚላችሁ ግን ጓደኞቻችሁ ብዙም ኢንተረስትድ ያልሆኑበት ሳታወሩ ውስጣችሁ የቀረ ነገር ምንድነው? ያንን ነገር ሚዲያ ላይ አውሩት።
ያኔ ብዙ ሰው ይመለከቷል ግን ስታወሩት ልታደርጉ የሚገባ ጥንቃቄ አለ ሚዲያ ላይና በአካል ስታወሩ የተለያየ ነገር ነው ሚዲያ ላይ ብዙ ሰዎች የሚጠሉትና የማይፈልጉት ነገር ለምሳሌ የእናንተን አስተያየት መስማት አይፈልግም ማን it's not about you ብዙ ሰዎች ስለናንተም ይመስላችኋል like ሰዎች ስለናንተ አስተያየት የሚጨነቁ በዛ ጉዳይ ላይ እናንተ አስተያየት ምን እንደሆነ ማወቅ የሚፈልጉ ይመስላችሁና ስለኳስ ታወሩ እንግዲህ እኔ እንደማስበው ግን ምናምን ብላችሁ ስለራሳችሁ አስተያየት መስጠት ትጀምራላችሁ ግን no one cares about your opinion ሰው ማወቅ የሚፈልገው ምንድነው ስለ ኳሱ ውሎ ወይም ስለ ፊልሙ ውሎ ሊሆን ይችላል ስለ ፋሽኑ ሊሆን ይችላል ስለ ሳይንሱ ነው እንጂ ማወቅ ያለበት ስለናንተ አስተያየት ማንንም ማወቅ አይፈልግም just fact ላይ ዲፔንድ ሆናችሁ ነው ማውራት ያለባችሁ that is the main thing ማለት ነው ብዙ ሰዎች የሚሰሩት ስህተት ይጀምሩና ወይ እንግዲህ እኔ እንደሚመስለኝ ከሆነ ምናምን ይላሉ ማንንም ማያገባውም የሚመስላችሁን ነገር አስተያየት መስጠት የሚገባችሁ ስለዛ ቪዲዮ እንደተመልካቹ ሁሉ ኮሜንት ላይ ነው እንጂ መሆን ያለበት ቪዲዮ ላይ መሆን የለበትም ማለት ነው ቲክቶክ ከሌሎች አፖች የሚለየው በጣም ፈጣን መሆን አለባችሁ ምንም አይነት ማባከን ያለባችሁ ደቂቃ መኖር የለበትም አሁን ዩቲዩብ ላይ እንዲረጋ ብለን ምናምን ልናወራ ልንጮት እንችላለን ቲክቶክ ላይ ሲሆን ግን ቅሽቅሽ ማለት አለባችሁ ምክንያቱም ትንሽ የሆነ የማይሆን ነገር ማውራት ከጀመራችሁ ብዙ ሰው ነው ስክሮል አድርጎ ቪዲዮአችሁን የሚያሳልፈው ሶ የምታወሩት ነገር ጥንቃቄ ይፈልጋል ስለምታወሩ ነገር ዝግጅት ማድረግ አለባችሁ መጀመሪያ ከዛ ቀጣዩ ልታደርጉት የሚገባው ነገር ምንድነው የምታወሩትን ኦርደር ማወቅ አለባችሁ ማለትም ኤቭሪቲንግ መጻፍ የለባችሁ አሁን ለምሳሌ አይ ዶንት ኖ የሚታይ ከሆነ እኔ ሳውራችሁ ዋና ነጥቦችን ያስኩት ከየቱ ጀምሮ የቱን ቀጥሎ አወራችኋለሁ ቀጥሎ የቱን አወራለሁ ከዛ ምን እላለሁ ከዛ የቱ ጋር ጨርሳለሁ የሚለው ነው ያዘጋጁት እንጂ ሙሉን አይደለም ግን አልደበላልቆም አሁን ሳውራችሁ ምን ሰዓት እንደምጨርስ አውቃለሁ ምን ሰዓት ምን እንደማወራችሁ አውቃለሁ ማለት ነው እንደዛ ሁላ አንድ ቃል ሊሆን ይችላል የሚያስተውሳችሁ ነጥቦች ብትይዙ ጥሩ ነው ከዛ በኋላ እዛ ላይ ዲፔንድ ሆናችሁ ወሬያችሁን ሳዘበራርቁ ይሄን ረሳውት ይሄን ሳላስገባ ብላችሁ ሌላ ቪዲዮ ክሬት ማድረግ የማይጠበቅባችሁ የያዛችሁት ኖት ላይ ሁሉንም ነገር ትጨርሱታላችሁ ማለት ነው ሶ ወደ ቴክኒካል ጉዳይ ከመግባታችን በፊት አንድ መጨመርላችሁ የቪዲዮ ሐሳብ የኮንቴንት ሐሳብ ቢኖር ብዙ ሰዎች የኢትዮጵያ ህዝብ አብዛኞቻችን እንግሊዘኛን ኮንቴንቶችን አንከታተልም እንግሊዘኛ ሚዲያዎችን አንከታተልም ሶ ያንን የመከታተል እድሉ ካላችሁ የመረዳት እድሉ ካላችሁ በተቻላችሁ አቅም አሁን እኔ ከኮንቴንቶቼ እንደተረዳሁት ምንድነው ሰው የሚፈልገው እንደዚህ የወንጀል ታሪኮችን የተፈጸሙ የወንጀል ታሪኮች ብዙ አሉ ዩቲዩብ ላይ ስለነሱ አይታችሁ ምን እንደነበረ ወንጀሉ ታሪክ ምን ይመስል እንደነበረ ለምን እንደተፈጸመ የ25 ደቂቃ ሊሆን ይችላል ቪዲዮ እናንተ ግን ያንን ባጭሩ እያያችሁ ቪዲዮ ኖት ይዛችሁ ስለዛ ነገር ለህዝቡ በአማርኛ ማውራት ከቻላችሁ ብዙ ተመልካችን ያገኛል እኔ ላይክ ብዙ ሰው ያዋል ብያል ተበኩት አንድ እንደዚህ አይነት ቪዲዮ ክሬት አድርጌ ግን ኦልሞስት 10 ደቂቃ ቪዲዮ ርዝመት ያለው ነው ግን ሚሊዮን ሰዎች ነው ያዩት ማለት ነው ሶ ይሄን ኮንቴንት ብዙዎቻችሁ ብትሰሩበት በዚህ ብቻ ሳይሆን ዩቲዩብ ላይ የምታዩቸውን የውጭ ቪዲዮዎችን እያያችሁ ያን ነገር ለህዝብ ብታቀርቡት በዛ ላይ ትንሽ ጠለቅ ያለ ሪሰርች አርቲክሎችን አንብባችሁ ሪሰርቾችን አንብባችሁ ያን ነገር ወደ አማርኛ ተርጉማችሁ በራሳችሁ መንገድ የራሳችሁን ያቀራረብ ይዘት ይዛችሁ መጣችሁ ስለዛ ነገር ማውራት ብትችሉ እመኑኝ በጣም ቫይራል የሚሄዱ ሐሳቦች ናቸው እነዚህ ማለት ነው ሶ በዛ መልኩ ስሩ ግን ልታደርጉ የሚገባው ጥንቃቄ ጉዳዩ ስለናንተ አይደለም ማንንም ሰው የናንተም ኮንቴንት እናንተም ብሎ አይደለም የኔ ቪዲዮዎች ማንንም ሰው አዲሳን ብሎ የሚያየለም ኮንቴንቶችን ማቀርባቸውን ኮንቴንቶችን ብሎ ነው የሚያው ሰው ስለኔ ምን ይላል ምናም ብላችሁ የምትጨነቁ ሰዎች ማንንም ስለናንተ የሆነ ነገር የሚልበት ጊዜ አለው ብዬም አላስብም በዚህ ሰዓት ላይ because እናንተ ሜን ትኩረታችሁ ኮንቴንቱ ላይ ከሆነ ፋክቱ ላይ ከሆነ ሪያሊቲው ላይ ከሆነና ስለዛ ብቻ የምትወሩ ከሆነ የሰውን ፎከስ እዛ ላይ ሆናል ግን እናንተ ሰልፍ ሴንተርድ ሆናችሁ ራሳችሁ ላይ ያጠነጠነን ነገርም አብራችሁ ያከታታችሁ ማውራት ከጀመራችሁ የሰው ኮሜንትና የሰውን ትኩረት እናንተ ላይ ይሆናልና ራሳችሁን ከቪዲዮ አግልሉ ምንም ነገር ስለናንተ አይደለም ስለ ኮንቴንታችሁ ሶ ኮንቴንት ክሬተር መሆን የምትችሉት ኮንቴንት ክሬት ስታረጉና ራሳችሁን ከኮንቴንቱ ማግለጽ ሲችሉ ነው ሶ በዚህ መልኩ ያዙልኝና ወደ ቀጣዩ እንሂድ ሶ የቲክቶክ አልጎሪዝም እንዴት ነው የሚሰራው የሚለውን ለማየት ያክል ቲክቶክ በቅርቡ ያወጣው አንድ እንትን አለ ኋላ አሳያችኋለሁ ፖይንት እንዴት ነው የሚሰጠውና እንዴት ነው የሚሰራው ለሚለው ቲክቶክ መጀመሪያ ቪዲዮአችሁን ስትለቁት ለ300 ሰዎች ይልካል ቪዲዮአችሁን ለ300 ሰዎች ከላከ በኋላ እነዛ 300 ሰዎች የሚሰጡት ነጥብ አለ
ከላይክ ከኮሜንት ከሼር እና ከተለያዩ ነጥቦች ላይ 50 ነጥብን ኮሌክት ማድረግ ከቻለና ያ ቪዲዮ ከ300 ሰዎች 50 ነጥብን ማግኘት ከቻለ ቪዲዮአችሁ እጥፍ እየሄደ ይቀጥላል። በዛ መልኩ ቫይራል ይሄዳል ማለት ነው። ሶ ይሄ 50 ነጥብ እንዴት ነው የሚገኘው የሚለውን ለማየት ያክል ከቪዲዮአችሁ 1 ነጥብ የምታገኙት ከላይክ ነው። ላይክ 1 ነጥብ ብቻ ነው ያለው። አንድ ሰው 1 ላይክ ሲያገኝ ቪዲዮአችሁ የሚያገኘው 1 ነጥብ ብቻ ነው። ኮሜንት እንደሚለው ከሆነ 2 ነጥብ ነው የሚያገኘው። ሰው ኮሜንት ሲያደርግ 2 ነጥብ ነው የሚያገኘው። ሶ ኮሜንትን ዲሌት ማድረግ ተው። ከናንተ የተለየ ሐሳብ ሰው ኮሜንት ሲያደርግ ዲሌት ልታደርጉ አይገባም። አንድ የራሳችሁ ነጥብ ነው የምታሳጡት ከቪዲዮ ላይ። ሁለተኛ ላይክ ኢትስ ቢንግ ዲክታተር መሆን ነው። ላይክ አምባገነን መሆን ነው። እናንተ የራሳችሁን ሐሳብ ሰው ጋር እያደረሳችሁ ሰው ግን የራሱን ሐሳብ እንዳይደርስ መከልከል መቻል ትክክል አይደለም። የእናንተ ሐሳብ ሰው ጋር እየደረሰ ነው። ሶ ሰውም በዛ ጉዳይ ላይ የፈለገውን አስተያየት ይስጥ። ላይክ የማይሆኑ ነገሮች ከሆነ ስድብ ምናምን ከሆነ እነሱን ነገሮች ዲሌት ማድረግ ትችላላችሁ። ሴቲንግ ላይም ያንን ኮንትሮል ማድረግ ትችላላችሁ። ሌላኛው ነጥብ ሼር ነው። ሼር ማግኘት 3 ነጥብን ያስገኛል። አንድ ቪዲዮ 1 ሼር ሲያገኝ 3 ነጥቦችን ያገኛል። ሶ ከላይክ ከኮሜንት እና ከሼር 6 ነጥብ ታገኛላችሁ ማለት ነው። ኦልሞስት ወደ 5 ነጥብ ታገኛላችሁ። ከዛ በጣም አሪፉ ነጥብ ዋቺንግ ቱ ኮምፕሊሽን ነው የሚለው ላይክ እስከ መጨረሻው የሚታይ ቪዲዮ ከሆነ 4 ነጥብን ያገኛል ማለት ነው። ቪዲዮአችሁ እስከ መጨረሻ መታየት ከቻለ 4 ነጥብን ያገኛል። ሶ 5 ነጥብ የሚያገኘውና የመጨረሻው ትልቁ ነጥብ ሪዋቺንግ ነው። ሰዎች ቪዲዮአችሁን ደግመው ካዩት 5 ነጥቦችን ያስገኝላችኋል ማለት ነው ያ ሪዋች። ሶ ሰዎችን እስከ መጨረሻ የሚያቆያቸውና በተቻለ አቅም ደግሞ ደግመው ሊያዩት የሚችሉትን ኮንቴንት መስራት አለባችሁ። ይሄ ትልቅ ጥንቃቄን ይፈልጋል። እንዳልኳችሁ ቲክቶክ ኢዝ ፋስት ፔስድ ላይክ በጣም ሰዎች የሚንቀዠቀዡበት ፕላትፎርም ነው። አሁን እኔ እናቴ ቲክቶክ ስታይ ታስቀኛለች። ላይክ ለደቂቃ ማትቆይም ለሰከንድ በቃ እንዲህ ነው የምታሳልፈውና ሰዎችን አቴንሽናቸውን ስብስብ አድርጎ የሚይዝ ኮንቴንት ክሬት ማድረግ አለባችሁ ማለት ነው። እነዚህን ነጥቦች ከየ300 ሰው ለማግኘት ሶ እንዴት ነው ይሄን ነጥብ የምናገኘው? ምንድነው ማድረግ ያለብን ጥንቃቄ ለሚለው የቪዲዮአችሁ የመጀመሪያ 3 ሰከንድ በጣም ፎከስድ የሆነ ስራ ልትሰሩበት ይገባል ማለት ነው። ከጀርባ የምታሳዩት ከፊት ለፊት የምትቀርቡት የምታወሩት ነገር ኤቭሪቲንግ ፕላንድ መሆን ያለበት። በተቻለ አቅም ስክሪፕትድ ሊሆን ይገባል። የኔ ቪዲዮ አይታችሁ ከሆነ ብዙ ጊዜ መጀመሪያ ላይ ላይክ ስለማወራው ቪዲዮ ትንታኔ የሚሰጥ ደስ የሚል ንግግር ነው የምናገረው። ያን ነገር እንዳልኳችሁ ላይክ ነጥቦችን ይሻ አይደለም። በተቻለኝ አቅም መጀመሪያ ጽፌው ነው ስክሪፕት አድርጌው ነው የማወራው። ሶ ያ ትኩረት ይስባል ማለት ነው። የመጀመሪያው 3 ሰከንድ ሁክ ይባላል። ሶ 3 ሰከንድ በጣም አሪፍ ከሆነች ለቪዲዮአችሁ ወሳኝ ነው። ሶ የመጀመሪያው 3 ሰከንድ ላይ ጥንቃቄ ልታደርጉ የሚገባው ነገር መጀመሪያ የምትናገሩት ነገር ትንሽ ሃርድ ቢሆን ይመረጣል። ከእውነታ ያራቀ ከምታወሩት እውነታ ያራቀ ውሸት ያልሆነ እውነታ ሆኖ ግን ደስ በሚል የሰዎችን ትኩረት ሊስብ ወይም ሊያስገርም ምንድነው ሊያወራ የመጣው ደግሞ የሚያስብል ነገር ሊሆን ቢችል ይመረጣል። ሌላው ቱ ብራይት ባይሆን ላይክ አንዳንዴ እኔ በጣም የሚያስጠላኝ ነገር ላይክ ልክ ሲመጣ ብልጭ ብሎ ላይክ ነጭ ሆኖ ከኋላ ምናምን ነገር ላይክ አይን እስከሚያም ድረስ ብራይት ሆኖ ይመጣልና እንደዚህ አይነት ነገሮችን ለማስወገድ ተጠንቀቁ ማለት ነው። ሰዎች ላይክ ለተመልካቾቻችሁ ኮምፈርት ስትጠነቀቁ ተመልካቾቻችሁም ለኮንቴንታችሁ ላይክ ቫልዩን ይሰጡታል። እንደዛ ሲሆን ነው እንጂ እናንተ ችላ ባላችሁት ቁጥር ተመልካች እያጣችሁ ነው የሚመጡት። ሶ ሪል ኮንቴንት ክሬተር ላይክ ዴዲኬትድ ኮንቴንት ክሬተር መሆን ከፈለጋችሁ ለምታቀርቡት ነገር ለተመልካቾቻችሁ ተጨነቁላችሁ። እናንተ ብታዩት የሚማርካችሁ ነገር ክሬት አድርጉላችሁ ማለት ነው። ሶ ሌላው ልታደርጉ የሚገባው ጥንቃቄ ላይክ ባክግራውንድ ኖይዝ ማለት ላይክ ይሄ የሚል ነገር ማለት ነው። በተቻለ አቅም ላይክ የተለያዩ ሶፍትዌሮችን ተጠቅማችሁ ማጥፋት ትችላላችሁ። ካፕከት አለው አዶቤ ፕሪሚየር ፕሮ ተጠቅማችሁ ላይክ ባክግራውንድ ኖይዝ የሚል የሌለበት ቦታ ላይ ብትሆኑ ይመረጣል። ያንን ለማጥፋት ተጠንቀቁ ማለት ነው። ቪዲዮአችሁ መጀመሪያ የተለያዩ ሶፍትዌሮች ላይ ለመቅረጽ ሞክሩ። ላይ በተቻለ አቅም ላይክ ዲጂታል ካሜራ ካላችሁ በዲጂታል ካሜራ ለመቅረጽ፣ ግን በስልካችሁ የምትጠቀሙ ከሆነ በተቻለ አቅም በፍሮንት ካሜራው ባቀርጹ በባክ ካሜራ ብትቀርጹ ይመረጣል። ጥራቱ አሪፍ ስለሆነ ማለት ነው። ሶ ቲክቶክ ላይ አትቅረጹ ቪዲዮአችሁን። እኔ ቲክቶክ ላይ አልመርጥም። ለምን? ኤዲት መደረግ አለበት። ብዙ ኤዲቲንግ መሰራት ስላለበት ቲክቶክ ላይ አትቅረጹ። ከዛ በኋላ ሌላ ሶፍትዌር ላይ ከቀረጻችሁ በኋላ ማድረግ ያለባችሁ ዋናው ነገር መቆረጥ ያለበት ብዙ ነገር አለ። ብዙ ማለት ነው። እንዳልኳችሁ ቲክቶክ ኢዝ ፋስት ፔስድ ላይክ ኤቭሪ ነገር ጥንቃቄ ይፈልጋል። አንድ መቆረጥ ያለበት ነገር ሰላምታችሁ ላይክ ሰላምታ አይ ቲንክ ላይክ ኦልድ ስታይል ይመስለኛል። ሰው ለመዝናናት መጥቶ እናንተ ብቻችሁን ሰላም ብላችሁ ሌላው ሰው ሰላም ሳይላችሁ አይ ቲንክ ያስፈልጋል ብያለሁ እና ሰላም እንዴት ናችሁና የሚለው ነገር ቢቀር ይመረጣል ማለት ነው።
ብዙ ሰዎች ፕሪፈር ያደርጉትም መልሶም ሰላም ስለማይሏችሁ ወደ ዋና ጉዳያችሁ ብትገቡ ጥሩ ነው። ሰው ሊዝናና ነው የመጣው መንገድ ላይ ብዙ ሰው ሰላም ሲል ነው ያለውና መጥቶም እዚህም ሰላም ከሚባባል ይልቅ ቆንጆ ነገርን ይዛችሁ ለብቀርቡ ይመረጣል። ሰላምታን ለማስቀረት ሞክሩ። ሌላው ነገር መቁረጥና ማውጣት ያለባችሁ ነገር የምንልበትን ቦታ ማለት ነው ላይክ የምናስብበትን ቦታ ሰው ትግስት የለውም። እሱን ቆራርጣችሁ ማውጣት ግዴታ ነው። እኔ የ5 ደቂቃ ቪዲዮ ሰርቼ ማለት ነው የ5 ደቂቃ ቪዲዮ ሪከርድ አድርጌ ያልኩባቸውን ያስብኩባቸውን ፓርቶች ቆራርጬ ሲወጣ ቪዲዮ የ3 ደቂቃ ምናምን ይሆናል ማለት ነው። ያንን 1 ደቂቃ ምናምን እያባክናችሁት ነው እያላችሁ እያሰባችሁ ማለት ነው። ያንን ቆራርጣችሁ ስትሬት የእናንተ ንግግር ብቻ ያለበት ቢሆን ይመረጣል። የምታስቡበትን ቦታ እንዳለ ቆራርጣችሁ ማውጣት አትርሱ። በተቻላችሁ አቅም ኖት ያዙ እንዳረሱ አልኩኝ እኔም ሳራስበው። ሌላው መቁረጥና ማውጣት ያለባችሁ ነገር ተደጋግሞ የተነገሩ ነገሮች። አሁን ለምሳሌ ስለ አንድ ነገር ስታወሩ እንበልና አሁን ሁለት ነገሮችን የተናገርኩት አይታችሁ ከሆነ ማለት ነው እንበልና አሁን ለምሳሌ ስለ አንድ ነገር ስታወሩ አልኩኛ ከሁለት ውስጥ አንዱን ቆርጣችሁት ማውጣት አለባችሁ። የተደጋገሙ ነገሮችን ቆርጣችሁ ብታወጡ ይመረጣል። ክሊር የሆነ ላይክ እኔ አሁን ኮንቴንቶችን ሰራ በእውነት ነው የምላችሁ የማይሞቱ አድርጌ ነው መስራት የምፈልገው። ከሰራሁኝ ላይክ የግብር ይውጣ ስራ መስራት አልወድም፣ እሞትበታለሁ። በጣም ጥንቃቄ አድርጌ ነው የምሰራው። ዛሬ ብቻ ሳይሆን የዛሬ ዓመት የሚሆነው ሰው ሳይው ኢንጆይ እንዲያደርገው አድርጌ ነው የምሰራው። ላይክ እንደ ዘፈን ሰው ሲሰራ መልሶ ያን ዘፈን አያስተካክለው ምን አይለውም፣ በደንብ ጥንቃቄ አድርጎ ነው የሚጨርሰው። እኔም እንደዛ ነው ጠንቅቄ የምሰራውና ረጅም ቪዲዮዎችም ሆኑ የ9 ደቂቃ ቪዲዮም ሆኑ ሰው ደጋግሜ ያዩት ምናምን ሲል ይገርመኛልና እናንተም ላይክ በጣም ጥንቃቄ አድርጋችሁ ደጋግማችሁ ያወራችሁባቸውን ፓርቶች ቆርጣችሁ ብታውጡ ይመከራል። እሱን አድርጉ። ባክግራውንድ ኖይዝ አጥፉ። ከዛ በኋላ በጣም አሪፉ ነገርና ብዙዎች ትኩረት የማይሰጡት ነገር ምን መሰላችሁ? ባክግራውንድ ሚውዚክ በጣም ጠቃሚ ነገር ነው። ላይክ ሰዎችን የምትፈልጉት ሙድ ውስጥ እንድትከቱ ያደርጋችኋል ማለት ነው። አሁን የተለያዩ ክላሲካሎችን መጠቀም ትችላላችሁ፣ የተለያዩ ኦዲዮችን መጠቀም ትችላላችሁ፣ ዘፈኖችን መጠቀም ትችላላችሁ። በጣም ቀንሳችሁ ባክግራውንድ ኖይዝ አጥፍታችሁ ቆራርጣችሁ ባክግራውንድ ሳውንድ ክላሲካል ከታችሁ በስታቀርቡ በጣም ያማረና ደስ የሚል ይሆናል። ሰውም ሳይሰለች ይወራል። የእናንተም ድምጽ ብቻ ሰው ከሚሰማው ላይክ ከኋላ ደግሞ የሚያዝናናው የሆነ ባክግራውንድ ሳውንድ ቢኖር ከቪዲዮ ጋር አብሮ የሚሄድ። እኔ አሁን የሳይንስ ነገሮችን ሳወራ ኢንተርስቴለር ነው የምጠቀመው። የኢንተርስቴለርን ሜን ሳውንድ በጣም ነው የምወደው። እሱን ነው የምጠቀመው። አስቀምጥላችኋለሁ እኔም ባክግራውንድ ሳውንዶችን እኔ የምጠቀማቸውን ባክግራውንድ ሳውንዶች መጠቀም ትችላላችሁ። ላይክ እኔ የምጠቀማቸውን ሁሉንም ነገር ብትጠቀሙና ላይክ ሰክሰስፉል ኮንቴንት ክሬተር ብትሆኑ እኔ ደስ ነው የሚለኝ። ላይክ ከአዲስ አበባ ኮፒ አረግ ባላለው ምናምን እንደዚህ አይነት ነገር አይሰራም። ብዙ ኮንቴንት ክሬተሮች በተፈጠሩ ቁጥር ብዙ ተመልካች ነው የሚፈጠሩት። ያ እኔም ይጠቅመኛል። ላይክ ያኔ ብዙ ተመልካችን ማምጣት መቻል እናንተንም ይጠቅማል። እንደዚህ አይነት ነገር የለም። ላይክ እኔ የምጠቀማቸውን ነገሮች የወደዳችሁትን ነገር በሙሉ ጠይቁኝና መጠቀም ትችላላችሁ ማለት ነው። ሌላው ፉቴጅ ነው። ፉቴጅ ማለት ከኋላ የምታስገቡት ነገር ወይ ከፊት ለፊት የምታሳዩት ነገር። እሱን ለማድረግ ግሪን ስክሪን የምትጠቀሙ ከሆነ ግሪን ስክሪን እንዴት ማጥፋት እንደሚቻል ዩቲዩብ ላይ በጣም የሚያስረዱ ቪዲዮዎች አሉ። እኔ አዶቤ ፕሪሚየር ፕሮ 2025 ነው የምጠቀመው። ብዙዎች ካፕከት ነው የሚጠቀሙት፣ ግን ካፕከት አይ ዶንት ኖ የምትወዱ ከሆነ መልካም። ግን እኔ አዶቤ ፕሪሚየር ፕሮ ፒሲ ላይ ብትጠቀሙ፣ ፒሲ ካላችሁ፣ ፒሲ ከሌላችሁም ደግሞ አለ አዶቤ ፕሪሚየም ራሽ ነው የሚባለው መሰለኝ። ያ ፕሪሚየም ራሽ የሚባል አለ። እሱን ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ከዛ እሱን ተጠቅማችሁ ላይክ በተቻለ አቅም ከላይ ኮንቴንቶችን እያስገባችሁ ብታወሩ እና ስታወሩ በተቻለ አቅም ከምታወሩት ነገር ጋር አብሮ የሚሄድ ፉቴጅን ማስገባት ብትችሉ፣ ፎቶም ቪዲዮም መሆን ይችላል። ከዩቲዩብ ላይ ከተለያየ ቦታ ላይ አምጥታችሁ መጠቀም ብትችሉ፣ ከዩቲዩብ ያመጣችሁትን ነገር ቲክቶክ ላይ መጠቀም ትችላላችሁ። ግን ከቲክቶክ ያገኛችሁትን ነገር ቲክቶክ ላይ መጠቀሙን አንዳንዴ ሊቀጣ ስለሚችል ከዩቲዩብ ለመጠቀም ሞክሩ። ግን ያን ቪዲዮ መልሳችሁ ዩቲዩብ ላይ ለቃሉ ካላችሁ ሊቀጣችሁ ስለሚችል ለቲክቶክ እና ለዩቲዩብ የምትጠቀሙትን ኮንቴንት ፉቴጅ የተለያየ አድርጉትና ፉቴጅ መጠቀም ጥሩ ነው። ልክ መጀመሪያ ላይ በተለይ የምታወሯቸው ፉቴጆች የምታወሩት ነገር ላይ የምታስገቡት ፉቴጅ በጣም ጠቃሚ ነው። ትኩረትን ይስባል። ሰው እናንተን ብቻ ከሚያይ ስለምታወሩት ነገር እያየ መረጃው ቢደርሰው የተመረጠ ይሆናል። በዛ መልኩ ፉቴጅ ማስገባትን አትርሱ። ሌላው ካፕሽን ነው። ካፕሽን በጣም ይጠቅማል። ብዙዎች ያለው አንዳንዴ ዝም ብለው ይለቃሉ ወይ ትናንሽ ካፕሽኖችን ይለቃሉ። ግን
እኔ የተለያዩ ካፕሽኖችን ነው የምጠቀመው አሁን ለምሳሌ ኢትዮጵያን ቲክቶክ የሚል ካፕሽን ያለበትን ላይክ ካደረጉ ብዙ ሰዎች የእናንተም ካፕሽን ኢትዮጵያን ቲክቶክ የሚል ካለው ሃሽታግ አድርጋችሁ ኢትዮጵያን ቲክቶክ የሚል ከተጠቀማችሁ አብዛኛው ኢትዮጵያዊ ቲክቶክ ተጠቃሚ ጋር ይደርሳል ሶ ከታች ላይ ሃሽታግ አድርጋችሁ ካፕሽናችሁ ላይ መጠቀም አትርሱ ይሄ ብቻ ሳይሆን ብዙዎች የማይረዱ ግን እኔን የጠቀመኝ ሌላው ነገር አይታችሁ ከሆነ አሁን ኮንቴንቶች ላይ ስለቅ ማለት ነው ምን እላለሁ ስለማወራው ነገር በእንግሊዘኛ ቲክቶክ እንዲረዳው በእንግሊዘኛ የማወራው ቪዲዮ ስለምን እንደሆነ እጽፍበታለሁ አሁን ለምሳሌ እንበልና ስለ ማይክል ጃክሰን ያለቀቁ ቪዲዮ ላይ ስቶሪ ቴሊንግ ቪዲዮ about ማይክል ጃክሰን ይላል ማለት ነው ሶ ይልና ከዛ ከታች ኢትዮጵያን ቲክቶክ ሃሽታግ ታግጨምርባችኋለሁ ያ ማለት ምንድነው ቲክቶክ አይረዳውም እናንተ የምታወሩት ምን እንደሆነ በእንግሊዘኛ ማወሩ በአማርኛ ስለምን እንደምታወሩ አያውቅም ሶ እናንተ ለቲክቶክ የምትነግሩን ነገር ስለምን እንደምታወሩና ስለምን እንደሆነ ቪዲዮአችሁ ይረዳዋል ማለት ነው ሶ ኤዱኬሽናል ቪዲዮ ከሆነ ኤዱኬሽናል ቪዲዮ about ብላችሁ ስለዛ ነገር ምን እንደሆነ አጭር ካፕሽን ብጽፉለት ለቲክቶክ በእንግሊዘኛ ሰውም ይረዳዋል ስለምን እንደሆነ ይሄ ብቻ ሳይሆን ሰዎች ሌላ ጊዜ ስለዛ ነገር አንድ ነገር ለማወቅ ፈልገው ሰርች ቢያደርጉ መጀመሪያ የሚያመጣው ቪዲዮ የናንተን ይሆናል ማለት ነው ፕሮፌሽናል ሆኖ የተቀመጠ ነገር ለቲክቶክ ሰጣችሁታል ሶ ይሄንን ነገር ሰርች ሲደረግም ፊት ለፊት እንዲመጣ ይረዳል ለናንተ ማለት ነው ላይ ይሄ ብቻ ሳይሆን ፕሌሊስት ክሬት ብታደርጉ ጥሩ ነው ፕሌሊስት ክሬት ካረጋችሁ በኋላ የፕሌሊስታችሁን ስም ትንሽ ሳቢ እንዲሆን ነገር ሌሎች እንዲያስገባ አሁን እኔ ሌላም ይመልከቱ ነው ምለው አንድ ፕሌሊስት ነው ያለኝና ሰዎች ቪዲዮን እየወደዱት ያዩት ከቆዩ ከስር ሌላም ይመልከቱ የሚል ይመጣላችኋል ሶ ያንን የመንካት እድላቸው ሰፊ ነው ይሄንን ሁሉ አድርጋችሁ ፖስት ስታደርጉ አንዳንዴ ላይካችሁ 1000 ብቻ ሆኖ ቪዋችሁ ግን 1 ሚሊዮን ሊሆን ይችላል you don't know it አሁን ለምሳሌ ይሄኛው ቪዲዮ ለመጨረሻ ጊዜ ከዚህ በፊት የለቀኩት ቪዲዮ ስለ ባሉን ክስተት ያወራውበት ቪዲዮ ኦልሞስት ግማሽ ሚሊዮን ቪው አለው ግን 23000 ላይክ ነው ያለው ሌሎቹ ቪዲዮዎቼ ማለት ነው ላይክ ከግማሽ ሚሊዮን ቪው በላይ ያላችሁ ቪዲዮዎቼ ኦልሞስት 50000 ላይክ 40000 ላይክ ነው ያላችሁ ግን ይሄ 23000 ላይክም ያለው ብዙ ቪው አግኝቷል ለምንድን ላይኩ አይደለም ወሳኙ ነገር ቅድም እንዳልኳችሁ 25% የሚሆነው ላይክ ከሩብ በላይ ማለት ነው የሚሆነው ግማሽ ሚሊዮን ቪው ሩቡ የሚሆነው ቪዲዮን ሙሉን አይቶታል ሶ ሰው ላይክም አረጋ አላረጋ ብዙ ሰው ጋር የሚሄድ እድሉ ሰፊ ይሆናል ማለት ነው ምክንያቱም ቲክቶክ እናንተ ላይክ አገኛችሁ አላገኛችሁ ምንም አያገባውም አይጠቀምም ቲክቶክ የሚጠቀመው ምንድነው የናንተ ኮንቴንት ሰዎችን ይዞ አቆይቶልኛል ብዙ ሰዎችን ቲክቶክ ላይ እንዲቆዩና ቲክቶክ ሲያዩ እንዲቆዩ ይዟቸዋል ሙሉን እንዲያው አድርጓቸዋል ነው ሚለው ነው የሚፈልገው ይሄኛው ቪዲዮ ብታዩን ለምሳሌ ላይክ ስለ ኤልሳልቫዶር ያወራውበት ነውና ኦልሞስት ወደ 3 ሚሊዮን ቪው አለው ግን ላይክ 100 ምናምን ሺህ ላይክ ነው ያለው 100 ምናምን ሺህ ላይክ ብቻ ኖሮትም ግን 3 ሚሊዮን ሰው ጋር ደርሷል ማለት ነው ምክንያቱም ኦልሞስት 12% የሚሆነው ሰው ይሄን ቪዲዮ ሙሉን አይቶታል ኦልሞስት ላይክ ፕሌይ ታይሙ ብታዩት 45000 ሰዓት ሰዎች ቁጭ ብሎ ይሄን ቪዲዮ አይተውታል ማለት ነው ሶ ቲክቶክ የሚፈልገው እሱ ነው ስለናንተ ላይክ ጉዳይ አይደለም ስለ ኮሜንት ጉዳይ አይደለም ዋች ሃወር ነው ወሳኙ ነገር ሶ ይሄን ጥንቃቄ አድርጉምላችሁ ሰዎች ቪዲዮአችሁን ቁጭ ብለው ማየት እንዲችሉ ማድረግ አለበት ቪዲዮአችሁ ግዴታ ማለት ነው ዋች ሃወራችሁ ረጅም በሆነ ቁጥር ቫይራል የሚሄድ እድላችሁ ይሰፋል 45000 ሰዓት ቲክቶክ ላይ ሰዎችን ይዞ ቁጭ ማድረግ የቻለ ቪዲዮ መስራት መቻል ማለት ላይክ ቫይራል ከመሄድ ውጪ አማራጭ የለውም ሶ በዛ መልኩ ቲክቶክን ተረዱት ዋናው ነገር ላይክ ፉል ታይም ቪዲዮአችሁ መታየት እንዲችል መስራት አለባችሁ ሶ አላስፈላጊ ነገሮችን ቆራርጣችሁ ማውጣት እንዳትረሱ አላስፈላጊ ንግግሮቻችሁን ቆርጣችሁ አውጡ ዝም ያላችሁበትን ፓርት ቆርጣችሁ አውጡ ኢንፋክት አውርታችሁ ድጋሚ ሲሰሙት ሴንስ የማይሰጥ ባታወሩት እኔ አሁን በጣም ብዙ ላይ ቆራርጬ ማውጣቸው ነገሮች ብዙ ናቸውና ላይክ ባታወሩት ይሄ ቢቀር ይሻላል ብላችሁ የምታስቡትንም ነገር ቆርጣችሁ ብታወጡ ጥሩ ነው እጥር ምጥን ያለ ነገር መልቀቃችሁ ነው ወሳኝ ማለት ነው ሶ በዚህ መልኩ ጥንቃቄ አድርጉ የቲክቶክንም አልጎሪዝም በዚህ መልኩ ተረዱት አሁን አንዳንድ ሰዎች የኢትዮጵያ የኮንቴንት ክሪኤሽን ባህል ላይ ላይክ ማድረግ ምናምን ፎሎ ማድረግ አልተለመደምና አይ ቲንክ ያው ባህላችን ሊሆን ይችላል ግን ሰዎች ላይክ ካለ ማድረግ እኛን ይጎዱን ይመስላችኋል ላይክ ባለ ማድረግ እኛን ላለመጥቀም የሞከሩ ይመስላችኋል ግን ላይክ ማድረጋቸው በእውነት ምንም ጥቅም የለውም ቁጭ ብለው አይተው ጨርሰው ላይክ ሳያደርጉ ይሄዳሉ እኛ የሚያስፈልገን ቁጭ ብለው አይተው መጨረሳቸው ነው እንጂ ላይክ አድርጉ ኮሜንት አድርጉ ላይክ ተጨማሪ ነገር ነው አፕሪሺየት አድርጓለሁ ላይክ ማድረግ ኮሜንት ማድረግ ላይክ ፎሎ ማድረግ ሰብስክራይብ ማድረግ የሚበረታታ ነገር ነው ከወዳችሁት
ላይክ አለማድረግም ትክክል አይመስለኝም አንዳንዴ ያለው ቤተሰብ ውስጥ ጓደኞች ውስጥ አንድ ቪዲዮ አይተው በጣም አስቋቸው ምናምን ነገር ላይክ ሳያደርጉ ያልፉታል ይሄ ትክክል አይደለም ያ ሰው በነፃ እናንተ ጋር ደርሶ እያዝናናችሁ ከሆነ ላይክ እናንተም ያንን ሰው ሰፖርት ማድረጉ ጥሩ ነው ፖዚቲቭ ኢነርጂም ነው ለማደግም ይረዳል እናንተንም ላይክ ባረጋችሁ ቁጥር እንደዚህ አይነት ኮንቴንቶች እንድታዩ ሰጀስት ያደርጋችኋል ሶ በዚህ መልኩ ተረዱት ሌላው ላይክ ቪዲዮአችሁ ቫይራል ይሄዳል ማለት ነው ሶ በዚህ መልኩ የምታወሩት ነገር ካወራንባ ቪዲዮአችሁ ቫይራል ይሄዳል ሶ ቫይራል ከሄደ በኋላ ብዙዎቻችሁ ትወዛገባላችሁ በተለይ የመጀመሪያ ቪዲዮአችሁ ቫይራል ሲሄድ ደንግጣችሁ በላይ ላይ ቪዲዮ ትለቁበታላችሁ ማለት ነው ከዛ በኋላ ሌሎች የለቀቋቸው ቫይራል ሳይዱ ሲቀሩ ትናደዳላችሁ ዲቭ ቲክቶክ ደግሞ ምን ሆነ ነው ያኛውን ቫይራል አስኪዶ ደግሞ አሁን ደግሞ ላይክ ያኛውን 1 ሚሊዮን ሰው አይቶት አሁን ደግሞ 10 ሰው ብቻ ጋር ሄደት ትላላችሁ ሶ የዚህ ምክንያቱ ምንድነው አንድ ያኛው ቀደም የለቀቃችሁ ቪዲዮ ብዙ ሰው ጋር እንዲደርስ እድል እየሰጣችሁት አይደለም ልቀቁት ቫይራል ከሄደ በኋላ ተረጋግታችሁ ማለት ነው የዛን ቪዲዮ ሪዛልቱን ይዩት ምን አይነት ውጤት አመጣ ምን ያህል ሰው እስከምን ደቂቃ አየው ምን ያህል ሰው ላይክ አደረገው ምን ያህል ሰው ሙሉን አየው ሚሊዮን አይታችሁ ከዛ በኋላ ቅንቃርጋችሁ ሰርታችሁ የጨረሳችሁ ቪዲዮ ነው በቃ ስለዛ ቪዲዮ እዛ ጋር ይለቅ ሌላም ኮንቴንት እንደዛ አይነት ተረጋግታችሁ ጊዜ ወስዳችሁ ክሬት አድርጋችሁ ልቀቁ በየደቂቃው መልቀቅ አለባችሁ ማለት አይደለም ቫይራል ሄዳችሁ ማለት ፌመስ ሆናችሁ ማለት አይደለም ኮንቴንታችሁ ነው ቫይራል ሄደው እናንተ አይደላችሁም አሁንም ራሳችሁን ከኮንቴንት ማውጣት ግዴታ ነው ስለ ኮንቴንታችሁ ብቻ ተጨነቁ ስለናንተ አይደለም ላይክ እውቅና ሊያስጨንቃችሁ አይገባም ዋናው ነገር የምትሰሩትን ነገር ወዳችሁ መስራት ነው ለቃችሁ ቪዲዮአችሁ ቫይራል ሳይድ ሲቀርብ ልትናደዱ አይገባም እናንተ ልትወዱ ወይም ኦብሰስድ ልትሆኑ የሚገባው ከምትሰሩ ሲስተም ጋር እኔ በጣም ከፐርፌክሽን ጋር ኦብሰስድ ሆንኩ ሰው ነኝ አንድ ነገር ጥንቅቅ ብሎ ተሰርቶ ሲያልቅ ደስ ይለኛልና ለተመልካቹ ብቻ አይደለም መሰራው እኔ ሰርቼው ሳይው ደሰትበታል ላይክ ቫይራል ሄደ አልሄደ እሱ ሳይሆን የሚያስጨንቀኝ ሲሄድ ደስ ይላል አላሽ ብዙ ላይክ የደከማችሁበት ነገር ሰው ሲወደው ደስ ይላል ግን ላይክ ዋናው ነገር ሪዛልቱ ሳይሆን ላይክ ፕሮግረሱ ነው ደስ የሚለው ያልኳችሁ ነገሮች በጥንቃቄ እየሰራችሁ መሄድ ሲጀምሩ ከዛ ነገር ጋር እናንተ ኦብሰስድ ትሆናላችሁ ከጥንቃቄያችሁ ጋር ሰተት ካለ መስራት ጋር ከዛ ጋር ኦብሰስድ ስትሆኑ ኮንቴንታችሁ አሪፍ እየሆነ ይመጣል ላይክ እንደ ሙዚቃው ሁሉ እየጣፈጠ ይመጣል ማለት ነው ሶ እናንተ ልትጨነቁ የሚገባው ፕሮግረሱ ላይ ነው እንጂ ምን አይነት ውጤት አመጣ የሚለው ሊጨነቅ የሚገባው ቲክቶክ ነው የቲክቶክ አልጎሪዝም ነው ሶ ላይክ ቪዲዮአችሁ ጥሩ ነገር እናንተ እስከሰራችሁ ድረስ ቫይራል ይሄዳል እነዚህ ያልኳችሁ ነገሮች በጥንቃቄ እስከሰራችሁ ድረስ ቫይራል የማይሄድበት ምንም ምክንያት የለም ሶ ከዛ በኋላ ግን ላይክ ስቶፕ ፓኒኪንግ ላይክ መደናገጥ ቫይራል ሲሄድ ተደናግጣችሁ ላይክ በኮሜንት ቪዲዮ መመለስ ምናምን ለኮሜንት በቪዲዮ መመለስ ምናምን ነገር እንደዛ የምታደርጉት ላይክ መጀመሪያ እናንተ ጠንቅቅ አርጉ ብሎ ያለቀ ቪዲዮን አልሰራችሁም ማለት ነው ሶ ያ ነው የተለያየ ቪዲዮን ደጋግማችሁ እንድለቁ የሚያስገድዳችሁ መጀመሪያ ቁጭ ብላችሁ ተረጋግታችሁ ስለምትሰሩ ነገር ተጠንቅቃችሁ ከሰራችሁ ስለምታወሩ ነገር አውቃችሁ ሪሰርች አርጋችሁ ከሰራችሁ የተለያዩ ቪዲዮዎችን የሚያስለቅቃችሁ ግዴታ የለም ሶ ያ ቪዲዮ እዛ ጋር ያልቃል እዛ ጋር ካለቀ በኋላ ሌላ ኮንቴንትን ለመስራት ተዘጋጃላችሁ ማለት ነው ዳሜጅ ኮንትሮል የሚባል ነገር አለ ላይክ ቪዲዮአችሁን ከለቀቃችሁ በኋላ ቫይራል ካልሄደ ዳሜጃችሁን ኮንትሮል የምታደርጉበት አንድ መንገድ አለ እሱም እኔ ላይክ ከቲክቶክ ነው የተረዳሁት አሁን ለምሳሌ ስለ ጊንግስ ካን ያወራሁበት አንድ ቪዲዮ ነበር እስከ ግማሽ ሚሊዮን ሰው የሚሆን አይቶታልና እዚህ ቪዲዮ ላይ መጀመሪያ ስለቀው ላይክ ሰዎች አላዩትም ነበር እና ቪዲዮ ቆንጆ ነበር አይ ነው ግን ሰዎች አንደርስታንድ አላደረጉትም you know they did not get it ከዛ አላዩትም ነበር ግን ላይክ አልተናደድኩም I know what to do ምንድነው ያደረኩት ቀጣይ ቪዲዮ ለቀኩት ስለሱ ሳይሆን ላይክ ስለ ቻይና ግንብ ርዝመት ነበር በጣም የሚያስገርም ሌላ ነገር አወራውና ምን አልኩኝ ትላንት የነገርኳችሁ ብዬ ላይክ ስለ ያንን ሰው እየፈርተውት ነው የቻይና ግንብን የገነቡትና ብዬ ሳወራ ሰዎች ይሄን የቻይና ግንብ እስከ መገንባት የሚያደርስ የሚያስፈራ ሰው ማን ነው ብለው ለማየት ሄዱ ማለት ነው ሶ በዚህ መልኩ ትላንትና የተፈጠረውን ዳሜጅ ኮንትሮል ወደ ማድረግ ግቡ እናንተ ቫይራል ማትሄዱበት ምክንያት የለም ነገርኳችሁ ላይክ if you play smart ማለት ነው ስማርት ሆናችሁና የምታረጉትን ነገር ካወቃችሁ አማኑ ላይክ ቫይራል መሄድ ቲክቶክ ላይ ቀላል ነው ኤቭሪ ሰከንድ ሚሊዮኖች ስክሮል የሚያደርጉበት አፕ ነው እንደ ዩቲዩብ አይደለም ዩቲዩብ ላይ ማደግ ትንሽ ያስቸግራል ሰብስክራይብ አድርጉ እሺ እና እንደዛ አድርጉ ካፕሽን መጠቀማችሁን እንዳትረሱ ያልኳችሁን
ስለ ቲክቶክ ሰጀስት እንዲያደርጉ የሚረዳቸው ከላይ አጫጭር ጽሁፎች፣ ካፕሽኖች፣ ፕሌሊስት መጠቀም እንዳረሱ፣ ሃሽታጎችን መጠቀማችሁ እንዳረሱ፣ ቢ ኬርፉል አባውት ላይክ 3 ሰከንዷ የመጀመሪያ 3 ሰከንዷ መጠንቀቃችሁ እንዳረሱ፣ ኖይዝ ማስወጣታችሁ እንዳይረሱ። ባክግራውንድ ኖይዝ በጣም ነው የሚረብሰው። እሺ የሚል ነገር ዝም የምትሉበት ሰዓት፣ የምታስቡበት ሰዓት፣ የምትሉበትን ሰዓት ቆርጣችሁ ማውጣት፣ የደጋገማችሁትን ቃላቶች፣ የደጋገማችኋቸውን ንግግሮች ቆርጣችሁ ማውጣት እንዳረሱ። ባክግራውንድ ሳውንድ ማስገባት በጣም በጣም ወሳኝና ጠቃሚ ነገር ነው። ለኳሊቲው በደንብ መጠቀቃችሁ እንዳርሱ። ተምኔልም እንደዛው እንዳልኳችሁ የምታወሩት ነገር ላይ የራሳችሁን መጀመሪያ ሪሰርች አድርጉ፣ ጠይቁ፣ ሰዎች ጎግል አድርጉ፣ ዩቲዩብ ላይ ለማየት ሞክሩ። ከዛ በኋላ እንዳልኳችሁ መግቢያችሁን መጀመሪያ ስክሪፕት ብታደርጉት ብትዘጋጁ ጥሩ ነው። ከዛ በኋላ የምታወሩትን ኦርደር ፕራዮሪቲውን ስለምን ጀምራለሁ፣ መሀል ላይ ስለምን አወራለሁ፣ ቀጥሎ ምን እላለሁ፣ ቀጥሎ ስለምን አወራለሁ፣ ከዛ በምን እጨርሳለሁ የሚለውን ካላችሁ በኋላ መጨረሻ ላይ ሞጫችሁን አታርዝሙት። ላይክ አያስፈልግም። ደህና ሁኑ ምናምን እንደዚህ ኮመንት አድርጉልኝ ምናምን አያስፈልግም። ላይክ እንዲያደርጉ ሰዎች ፎሎ እንዲያደርጓችሁ ማበረታታት ጥሩ ነው፣ ኢንከሬጅ ማድረግ ጥሩ ነው። ግን እንዳልኳችሁ እነሱ ፖይንታቸው በጣም የወረዱ ናቸው። ሰዎች በራሳቸው ከወደዱት ኮንቴንታችሁን ላይክ ያደርጉላችኋል። የእናንተ ወሳኙ ነገር ከተመልካቹ ምንም አይነት እገዛ ያስፈልጋችሁ። የሚያስፈልጋችሁ ምንድነው? ፉል ቪዲዮን እንዲያዩት ለረጅም ሰዓት ቲክቶካችሁ ላይ ተቀምጠው እንዲያዩ። የ1 ደቂቃ ቪዲዮ ከሆነ ቪዲዮአችሁን ለ1 ደቂቃ ቁጭ ብለው እንዲያዩ ማድረግ የሚችል ቆንጆ ነገር፣ እንደ ሙዚቃ የሚጣፍጥን ነገር እያደር እንደ ወይን የሚጣፍጥ ቆንጆ ነገር መስራታችሁን አትርሱ። ያልኳችሁን ጥንቃቄ የምታደርጉ ከሆነ ቫይራል መሄድ የማትችሉበት ምንም ምክንያት የለም። እርግጠኛ ነኝ ይሄ ቪዲዮ ብዙ አዳዲስ ኮንቴንት ክሬተሮችን እንደሚፈጥር ተስፋ አደርጋለሁ። እንደምታመሰግኑኝም ተስፋ አደርጋለሁ። ማነው ኮንቴንት ክሬተር ያደርጋችሁ ስትባሉ አዲስ አመክሮኝ ነው እንደምትሉ ተስፋ አደርጋለሁ። አይ ሆፕ ላይክ ቆንጆ ኮንቴንት ክሬተር እንደምትሆኑ ተስፋ አደርጋለሁ። ይቻልኩትን አቅምም አግዛችኋለሁ እና ስኬታማ እንድትሆኑ ሁላችሁም ተስፋዬ ነው፣ ምኞቴ ነው። እርግጠኛ ነኝም ስኬታማ ትሆናላችሁ፣ ደስተኛም እንደምትሆኑ ተስፋ አደርጋለሁ። ሰብስክራይብ፣ ላይክ፣ ሼር ለኮንቴንት ክሬተር ቢሆን ብላችሁ ለምታስቡ ሰው በሙሉ ሼር አድርጉት። አመሰግናለሁ በጣም። ደህና ሁኑ።